በህይወታችን የማይሳካልን ስትራግል እያደረግን የምንቀጥለው ለምን ይመስላችኋል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሙስሊም እህቶቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ ስለ አንድ ነገር ላወራችሁ ብቅ ብያለሁኝ። እንግዲህ እንደ ጠቃሚ ነው ብዬ አስባለሁ። ለእኔ የጠቀመኝና የተረዳሁት ነው። ሁለት ነገሮች ነው የምናየው። እሱ ደግሞ አንደኛ ራስ መሆንና ራስ ወዳድነት ምን ያገናኘዋል? እነሱን ነገር ነው ላሳያችሁ ሞክረው። እንደምትረዱኝ ባለሙሉ ተስፋ ነኝ። እና ምን ልላችሁ ፈልጌ ነው፣ እኔ እነዚህ ራስን ሁኚ ሲባል ራስ ወዳድ ይሆንኩ ይመስለኝ ነበረ። ራስን መሆንና ራስ ወዳድ በጣም ይለያያሉ። ለምሳሌ ራስ ወዳድ ነህ፣ ራስ እንደዚህ ነው ምናምን ሲባል ሁልጊዜም በቃ ኩራተኛ፣ ጢባረኛ በቃ አይደለ፣ ሁልጊዜም ለሰው ማያስብ የሆነ ሰው ነው የሚመስለኝ እኔ ማለት ነው። እና ራሳችሁን ሁኑ ሲባል ለሰው ማያስብ ምናምን ነው በቃ እንደዛ ማስበው። እና ምን ልላችሁ ፈልጌ ነው፣ አሁን ላይ ግን እኔ ከተረዳሁትና ከገባኝ ነገር ራስ ወዳድና ራስ መሆን በጣም የተለያዩ ነገሮች ናቸው። ሰማይና መሬት ናቸው። አይገናኙም። ራስ መሆን ማለት እናንተ የተሰጣችሁ የራሱ ፓወር አለ። ለምሳሌ አንድ ሰው እዚህ ምድር ላይ ስንፈጠር ስንመጣ የራሱ ምክንያት አለው። ፈጣሪ ሲያመጣን አላህ እዚህ ጋር ሲፈጥረን የራሱ ምክንያት አለው። ሲቀጥል ደግሞ አላማ አለው። አንድ ነገር ልንገራችሁ። አሁን ለምሳሌ እኔ ይሄ ስልክ አለኝ። ይህን ስልክ ሲፈጥሩት ያኔ ቴክኖሎጂ እንትን ሲሉት የራሳቸው አላማ አላቸው። አላማው ምንድን ነው? ለምሳሌ መጀመሪያ ላይ ሲመጣ ስልክ ታውቁ ከሆነ ኖኪያ ነው የምናውቀው፣ የቤት ስልክ። ከዛ ምንድን ነው አላማው? ምን ተደርጎ ነው አላማ የተፈበረከው? ለምን አላማ ነው የሚሰራበት? የራሱ ታርጌት ተደርጎለት የራሱ እንትን ተደርጎለን የተፈጠረው። እንግዲህ አስቡት። ስለዚህ ይሄ ስልክ ገዝተ ነው መቼም እንደ ዕቃ ወይም የሆነ ምግብ ልንበላበት አይደለም መቼም ሰሃን አይደለ? ሰሃንና ይሄ ሰሃንም የራሱ ዓላማ አለው፣ ይሄኛው ደግሞ የራሱ ዓላማ አለው። የሰው ልጅ ደግሞ አሁን ለምሳሌ እኔ ማውራት ከሆነ የተገራሁበት ነገር እሱም በማውራት ነው በቃ የምታውቁኝ። አያችሁ። አንዳንዱ ሰው ደግሞ በጣም ስማርት ነው ማሰብ ላይ ደግሞ፣ አንዳንዱ ሰው ደግሞ መጽሐፍ ላይ፣ አንዳንዱ ሰው ደግሞ መሳል ላይ፣ በቃ ብቻ የራሳችን የሆነ በልምድ የሚመጣው ነገር እንዳለ ሆኖ እኛ ግን የራሳችን የተሰጠን የሆነ ነገር አለን እና አንድ ሰው ዝም ብሎ ሜዳ ላይ አይፈጠርም። አይደለም ይህንን ዓለም የፈጠረ ምድር ሰማይን ያቆመ አምላክ እንግዲህ አስቡት። አላህ ሱብሃነሁ ወተዓላ ይህን ሁሉ እንትን ያለ እንዴት ነው ለእኛ የሆነ ነገር ሳይሰጥም ይፈጥራል? እናንተ ስታስቡት እኛ እኮ ለሰው እንትን ልንልኩ አይደለም እንትን ያለው ማለት ነው። እዚህ ጋር ለሰው እንድናለቅስ፣ ሰው ሲጎዳን ልንሰበር፣ ሰው ሲጎዳን እንደፈለገ ሲያረገን ሲረግጠን ልንረገጥ አይደለም የተፈጠርነው። የተፈጠርንበት የራሱ የሆነ ዓላማ አለን። የራሱ ግን እኛ ችግራችን ምንድን ነው? የራሳችን ዓላማ እንዳናገኘው ደፈን ነው። ልባችን ተደፈነ። እንደገና ደግሞ አስተሳሰባችን ማይንዳችን ቆሸሸ። እንዴት አድርገን ቆሻሻውን ከጥሩ እንለየው? ገባችሁ? ስለዚህ ያ ማለት አሁን ይሄ ቴክኖሎጂ ይሄ ቀላሉ ቴክኖሎጂ ለተፈጠረ እንዴት እንደፈጠሩት ከታወቀ አስቡት። እንግዲህ አምላክ ደግሞ የራሱ ከዚህ እንግዲህ አስቡት፣ የሁሉም ፈጣሪ የሁሉን ነገር ያስገኘ እንዴት አላንድ ነገር ይፈጥራል? አይፈጥርም አይደለም? ቴክኖሎጂ እንደዚህ ሁሉም የራሱ አለው። ስለዚህ እኛ ችግራችን ምንድን ነው? ለይተን ማወቅ ስለማንችል ነው። አሁን እኔ ራስሽን ሁኚ ልንገራችሁ። መጀመሪያ ሰዓት እኔ በቃ ራስሽን ሁኚ፣ ራስሽን እንደዚህ አድርጊ፣ ለአንቺ ይህን ነገር አድርጊ፣ ይህን አድርጊ ሲባል ማለት ነው ውይ ምናምን ነበረ። ለምን እንደው ታውቃላችሁ? ግን ተሸውጃለሁ። ለምሳሌ ልንገራችሁ። አሁን 1000 ብር ያዛችሁ እጃችሁ ላይ እንበል። ከዛ የሆነ ሰው ቸገረው፣ ለዛም ሰጣችሁ። ላይቸግረውም ይችላል እኮ ወይ ርቦትም ላይሆን ይችላል። ለዛም ሰጣችሁ፣ ለእናንተ አላስቀራችሁም። እሺ እናንተ ራባችሁ እንበል። እሺ ነገ ሂዳችሁ ያንን ሰው ልለምኑ ነው ወይስ ሌላ ሰው ልታስቸግሩ ነው?
ስለዚህ በጣም ይሄ እኮ በጣም ጥያቄ ይፈልጋል። እኔ ነገ ጧት እሺ ተርቤ መለመን ነው ያለብኝ፣ ግን በምሰራ ሰዓት ሴቭ አድርጌ ተጠቅሜ ግን ትንሽ ጊዜ እኮ ትዕግስት ኑሮን ማለት ነው። ትዕግስት ኑሮን 3 ዓመት 4 ዓመትም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል፣ 1 ዓመትም ሊሆን ይችላል። ትዕግስት ኑረን ሴቭ አድርገን በስነ ስርዓት ተጠቅመን ራሳችንን ቀና ብናደርግ ኑሮ አብረን ከጎናችን በእዛ ጋር የወደቀች እህታችን ወንድማችንን ይዘን መውጣት እንችላለን። ነገር ግን እኛ ለእነሱም ብለን ከዛ በኋላ እዚህ ጋር ደግሞ ለእኛም ሳንል እኛም እንወርቃለን፣ እነሱም አይቀየሩበትም። በቃ በጣም ማለት እኔ አሁን ማለት ምን ልበላችሁ እና በጣም የገባኝ ነገር እና መጨረሻ ላይ የተረዳሁት ነገር ይሄ ነው። ለምን ይህንን ስህተት ሁልጊዜም እንሰራለን? አንድ ሰው እኮ ራስሽን ሁኚ ማለት እኮ ራስ ወዳድነት እኮ አይደለም። እኔ ራሴን ወደድኩ ማለት እኮ አንደኛ ጤናዬን እጠብቃለሁ፣ ዝርክርክ አልሆነም፣ በቃ የሚጎዳኝን ነገር አላደርግም። ለምን የሰው ልጅ ራሱን ያጠፋል? በቃ ራሴን ጠበኩ። ለምሳሌ አሁን የሆነ ሰው ማለት ትዳር ሊኖረኝ ይችላል። ትዳሬን ያስኩኝ ለምሳሌ ከዛ እሱ ሰው አልተመቸኝም፣ ወይም ደግሞ ተጣላኝ፣ ወይም ጥሎኝ ጠፋ፣ ወይም ደግሞ የሆነ ነገር ተፈጠረ። በዛን ሰዓት እኔ እሱ ሄደ ብዬ ሌላ ብድ አይደለም። ስለዚህ ረጋ ብዬ ያን ነገር በቃ እሱ ሄደ አይደለ፣ እሱን መያዝ አልችልም እኮ የምችለው ራሴን መቆጣጠር እንጂ እሱን እኮ ሂጄ የእሱን አስተሳሰብ መቆጣጠር አልችልም። የእሱን አሰራር መስራት አልችልም። ስለዚህ የምሰራው ራሴን ነው። ቆም ብዬ ተናደድኳል፣ አይ እኔማ ይሄን ነገር እኮ እንደዚህ ማድረግ አለብኝ፣ ይሄ ነገር እኮ መስመር መያዝ አለብኝ ብዬ ማስተካከል የምችለው እዚህ ውስጥ ያለው ማይንዴን የራሴን ነው። ገባችኋ? ስለዚህ እኛ በጣም በቃ እየተማታብን ግራ የተጋባን፣ እዚህ ጋር ስትሄዱ ትችያለሽ ይልሃል፣ እዛ ጋር ስትሄድ እንዲህ ነው ይልሃል። በቃ ግራ ተጋብተን ራሳችንን ህይወታችንም ግራ ተጋብቶ አይምሯችንም እንደፈለገ በቃ ቅዥት እንዳለ ህይወታችን ግራ እንደተጋባ ቀናቶች ይመሻሉ፣ ይነጋሉ። ገብተን ቲክቶክ ላይ ችው ስናረግ ወደ ላይ በለው ስንል ከዛን ገባና ዩቲዩብ ላይ ደግሞ ፍራንኩን ስናይ ራሳችንን ስትረስ ውስጥ ከዛ እናድዳለን። ዙረን የራሳችን ወይኔ እሱ እኮ እንደዚህ ተቀይሮ ትናንትና እኮ እንዲህ ነበር፣ አይናችን ፊት ለፊት እያየ ነው ሲቀየር። እኛ ግን ሁልጊዜ ሰው አራጋቢ ሁነን ራሳችንን ጥለን ራሳችንን ጎርተን ራስ መውደድ ምንድን ነው ሳንለየው እንደገና ደግሞ ራስን መሆን በቃ እንዴት ተጋባብን። ወይ እከሌን እኮ እንዲህ ብላት ጓደኛዬ ናት፣ ይቺ ራሷ ወዳጅ፣ ይቺ እንደዚህ ናት ትለኛለች እያልን ራሳችንን እየገደብን ከብዙ ነገራቶች ራሳችንን አቅበን የምንኖር ሰዎች አለን። ግን የምር መንቃት አለብን። በቃ ሁሉን ነገር ከት ማድረግ አለብን። አሁን ላይ ተረጋጉ፣ አይምሯችሁን አረጋጉ፣ ራሳችሁን ኑሩ፣ ራሳችሁን ሁኑ። በቃ አንቺ ማድረግ ላለብሽ ነገር ኦኬ፣ ይሄ ነገር አደርገዋለሁ፣ በቃ አለቀ። ከዛ በኋላ ይሄን ነገር ያረግሽውን ነገር ታረጊያለሽ፣ ያስቀመጥሽውን ነገር ታስቀምጫለሽ። እመኒ አሁን ለምሳሌ 2 ዓመት ሊኖርሽ ይችላል። እዚህ ጋር የምትቀመጪው 2 ዓመት ትቀመጪ ከሆነ በደንብ አርገሽ በህይወትሽ አስምረሽበት ነገራቶችን አስተካክለሽበት መራመድ ከቻልሽ ስኬታማ ማትሆኝ። እስካሁን የለፋሽውን እጥፍ ነው ስኬታማ የምትሆኝ፣ እመኒ። ግን አሁን ላይ ደግሞ በድሮ ማንነትሽ ዝም ብለሽ እንደ ድሮ የምትቀጥይ ከሆነ አሁንም ነገም የዛሬ 4 ዓመትም የዛሬ 5 ዓመትም ያዋለሽበት ቦታ ነው የምትሆነው። ምክንያቱም ምንም የቀየርሽው ነገር የለም። አንድ መንገድ ካልሰራልሽ አንድ መንገድ መቀየር አለብሽ። ለምሳሌ እኔ መተሽ መንገድ አሳይኝ ብትይ መንገድሽን የት ነው የምትደርሺው ብዬ ልጠይቅሽ ግዴታ ነው። ካልጠየኩሽ ካላወኩሽ በየትም ብትሄጂ መንገዱ ያደርስሻል። በዚህም ብትሄጂ ያው መንገድ ነው፣ በዛም ብትሄጂ ያው መንገድ ነው። ምንም የሚለየው ነገር የለም። ግን መንገድሽን አስምረሽ በጓደኛም በዩ በማንኛውም ሁኔታ በዩ መንገድሽን አስምረሽ መጓዝ አለብሽ፣ መቻል አለብሽ፣ መጓዝ መቻል አለብሽ። መጓዝ ካልቻልሽ ግን ማነው ተጎጂ? የመጀመሪያ ራስሽ ነሽ። ራስሽ ተጎዳሽ ማለት ማንም ሊያዝንልሽ፣ ማንም ደግሞ ሊያከብርሽ፣ ማንም እንትን ሊልሽ አይችልም። ገባሻ? ካጣሽ አጣሽ፣ የሚወድሽ ይርቅሻል። ዝም ብለሽ ቆም ብለሽ አንቺ ምንም ነገር የሌለሽ ሰው ነሽ። ጓደኛሽ ደግሞ
ምናልባት የሆነ ቤት ሰርታ ሊሆን ይችላል። ለአንቺ ያላቸው አመለካከትና ለዛች ያላቸው አመለካከት በጣም የተለያየ ነው። በጣም ማለት ነው። የሰው ልጅ ባህሪ ስለሆነ ምንም ማድረጋችን ልትቁሻቸው አትችይም። ግን ራስሽን መስራት አለብሽ። እኔ ለሰው ምናምን ብለሽ እንደዚህ እንድትይ አልፈልግም። የምፈልገው ምንድን ነው? ራስሽን ጠብቂ መጀመሪያ። ይህን ረጋ ብለሽ አስቢ። በቃ መድረስ አለብሽ ነገር ላይ 1 ዓመትም ትኖርሽ። በዚች 1 ዓመት ምን ላሳካ፣ በዚች 1 ዓመት ደግሞ ምን ላሳካ የሚለውን ራስሽ አስምረሽ ጉዞሽን እንድትጀምሪ ነው የምፈልገው። ጉዞ ከጀመርሽ በኋላ ደግሞ በሂደት ሁሉንም ታገኘዋለሽ፣ ሁሉንም ታውቂዋለሽ፣ ሁሉንም ትረጂዋለሽ። ስለዚህ አላማሽ ምን መሆን አለበት? ሁልጊዜም በዛን መንገድሽ ላይ ደግሞ ማንም ላይ ደግፍሽ ይችላል። አይ ዶንት ኬር ታያቸው። ምክንያቱም አንቺ እየጎዳሻቸው አይደለም፣ አንቺ ራስሽን እያሸነፍሽ ነው። ብትወርቂ ሰው ላይ እንዳትወርቂ፣ ብትደክሚ ራስሽን ሰው ላይ እንዳትይ እየረዳሽ ነው። ራስሽን ከሰው ሸክም ለመውጣት እየሞከርሽ ነው። ግን አንቺ ዝም ብለሽ እንደፈለግሽ ወይኔ በቃ ምናምን ስትይ ነገ ጧት ብትወርቂ ራሱ ማንም ዞር ብሎ አያይሽም። ገባሽ? ስለዚህ ይህ ምልልሽ ፈልጌ ነው። እስኪ ቆም ብላችሁ ይሄንን 2 ነገሮች ለመለየት ሞክሩ። በቃ ራስ ወዳድ ማለት ምን ማለት ነው? እኔ ግን የምር ራስ ወዳድ ነኝ? የምር ደግሞ ራሴን እየሆንኩ እየጣርኩ ነው? ራሴን በቃ ወደምፈልገው ነገር የሚያስደስተኝ ነገር እያመራሁ ነው የሚለውን ራስሽን ፈትኝ። በቃ እኔ የምሰራው ነገር ይሄ ነገር አስደስተኝ፣ እሺ አምላክን ያስቀይማል? እሱን የሚያስቀይም ነው? እነዚህን ነገር በቃ እሱን አያስቀይም እንጂ ወደፊት መጓዝ። ሰውን ግን አትበድይ። እኔ ሰውን መሳደብ አልፈልግም፣ ሰውን መበደል አልፈልግም። ግን ስራዬን ግን እሰራለሁ። የኔ ስራ ማይመቻቸው ካሉ ደግሞ አይ ዶንት ኬር። መንገዱ ሰፊ ነው፣ ዓለም ሰፊ ናት። በፈለጉበት ዓለም መንፈስ ይችላሉ። ግን አንቺ ዓላማሽ መሆን ካልቻልሽ በጣም ከባድ ነው። በቃ አይሆንም ማለት መልመድ አለብሽ። የሆነ ከትማረግ ያለብሽ ጓደኛነትም ሊኖር ይችላል። ያን ጓደኝነት መተው ትችያለሽ። ያቺ ጓደኛሽ እንደፈለገ ትመናቀር፣ አይ ዶንት ኬር። ተመናቀረች፣ ሄደች፣ መጣች፣ እንዳለች እኔ አይመለከተኝም። በቃ የሚጎዳት ራሷን ነው። በቃ እኔ ላይ እስካልደረሰኝ ድረስ እንደፈለገች መፈንጨት ትችላለች። አይሹ። ስለዚህ ራስሽን በቃ ግን እኔ አልበድላት፣ እኔ በቃ ክብሯ ላይ አልምጣ፣ ክብሯን አልንካው። በቃ ላክብራት፣ ልውደዳት። ግን ሀሳባችን ካልተግባባ የኛ ዓላማ አንድ ካልሆነ መንገዷ የእሷ መብቷ ነው። በፈለገችበት መንፈስ፣ በፈለገችበት መሆን፣ በፈለገችበት ማለፍ ትችላለች። ገባሽ? ስለዚህ ህይወታችሁ ላይ የሆነ በቃ እኔ ጭንቀት ውስጥ ነኝ፣ በቃ ጭንቀት ውስጥ ከሆናችሁ ስልካችሁን ቆም አድርጉና ራሳችሁን አስቡ። በቃ ራሳችሁን አዳምጡ፣ ውስጣችሁን አንብቡት። በቃ ውስጣችሁ የሆነ መልእክት አለው። በቃ እኔ አሁን በቃ አንዳንዴ እኮ ሰው ነን አይደለ? በጣም እንጨናነቃለን። እኔ ይረዳለሁ። በቃ አሳልፌዋለሁ ብዙ ነገር፣ በቃ ብዙ ነገሮችን ከአቅሜ በላይ አለድሜም ብዙ ነገሮችን አሳልፌያለሁ። ግን ኢትስ ኦኬ፣ ያለፈው ነገር አልፏል። እንኳን አለፈ ትናንትና እኔ ባልኖር ኑሮ መሬት ላይ ይሄ ማለት ከመሬት በታች ብሆን ኖሮ አስባችሁታል? እኔ ብሞት ኖሮ ዛሬ ላይ እኮ ማውራት አልችልም፣ እናንተ ራሱ ጋር ማውራት አልችልም። ገባችሁ? ስለዚህ እኔ ስላለው ነው አይደለ? ህይወት የሚቀጥለው እኔ ስላለው ነው። ግን ለምን ራሳችንን በቁስ ነገር እንገምታለን? ገባችሁ? እኔ አሁን በቃ ለሚኮሩት ለሚጠበረሩት ሰዎች ሳይሆን እያልኩ ያለሁት ስትረስ ውስጥ ድብርት ውስጥ ላላችሁ ሰዎች ነው እያልኩ ያለሁት። ስለዚህ በተቻላችሁ መጠን በተቻላችሁ አቅም ራሳችሁን አንብቡ። በቃ ራሳችሁን ስታነቡ በቃ አምላካችሁ ጋር እንድትገናኙ ትሆናላችሁ። ከሱ በላይ ምንም የለም። የጠላ ይጥላሽ፣ ባለሀብቱም ይሁን ያላትም ትሁን የሌላትም፣ እኛ በጣም ከባዶች ሰዎች ነን። ማለት እኔ ስላየሁት ነው። ጓደኛም በሉት። እኔ ልንገራችሁ፣ እኔ ጓደኛ አልፈልግም በቃ ብዬ እንደዚህ ምናምን ራሱ የማይመቸኝ ሰው ይኖራላ። ይሄ ችግር አለ፣ እናንተ ሀሳብ አይስማማም ይሄ ብዬ ስላቸው በጣም በቃ
እንደዚህ አኝ አድርገው አይነክሱኝ የሆነባቸው ማለት ነው። አኝ አድርገው በቃ የሆነባቸው ሰዎች አሉ። ግን አይ ዶንት ኬር አይሽ። ስለዚህ ህይወት በቃ የራሷ መስመር አላት። ያን ሰው እኮ ብዬ እኔ ጊዜም ባባክን ማንበብ ባለብኝ ሰዓት አላነብም፣ መስራት ባለብኝ ሰዓት አልሰራም። ገባችኋ? እሱ ጋር ጊዜን አባክናለሁ፣ ግን ነገ ደግሞ ጥሎኝ ይሄዳል። አያችሁ? ነገ ጥሎ ሊሄድ ሰው እኔ ታዲያ ለምን ራሴን አባክናለሁ? ለምን ውድ ጊዜ ነገ የማላገኘውን ነገር እንዴት ላባክን እችላለሁ? ስለዚህ ራስ ወዳድ አይደላችሁም። ራስን መሆን በጣም ይለያያል። ራስ ወዳድ ማለት ሁልጊዜም ሆዳም። አሁን ለምሳሌ እኔ ምግብ ሰርቼ ብቻዬን ዘግቼ ብበላ እንዴት ነው የሚሆነው? አይሆንም። ግን ሰርተህ እኮ አብረን እንብላ እንጠጣ ትላለህ እኮ። ግን ደግሞ ያ ራስ መውደድ ማለት ራስን መጠበቅ። ለምሳሌ አሁን እኔ የሆነ ምግብ ሰራሽ አልተመቸኝም ማለት አለብኝ፣ መቻል አለብኝ። አይሆንም ማለት አለብኝ። የማይመቸኝን የማይሆነውን ነገር ማድረግ የሌለብኝን ነገር አይሆንም ማለት መቻል አለብኝ። ያ ማለት ምንድነው? እናንተ ራስ ወዳድ ሆናችሁ ማለት አይደለም። ስለዚህ እባካችሁ ራስ ወዳድነት እናንተን ላይ እኔ አሁን ቆይቶ ነው የገባኝ። ስለዚህ እኔ አሁን ስለገባኝ ነው እየነገርኳቸው ያለሁት እና ስለዚህ ራስ ወዳድነትና ራስን መሆን በጣም የተለያዩ ነገር ናቸው። ስለዚህ በሚቀጥለው ቪዲዮ ደግሞ ሀሪፍ ሀሳብ ይዤላችሁ እመጣለሁ። ዛሬ ግን አለ አይደለ የተወሰነ የሆነ ነገር ከአንዳንድ ነገሮች እና ከአንዳንድ ከሰማሁት ነገር ከተረዳሁት ነገር ሸር ማድረግ አለብኝ ብዬ ስላሰብኩ ነው የገባሁት። በተረፈ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። በጣም ነው የምወዳችሁ። ራሳችሁን ጠብቁ፣ ራሳችሁን ውደዱ። Thank you.